ባለፈው ከአንድ ከሀገር ውጭ ካለች አክስቴ ልጅ ጋር ከረጅም ጊዜ በኋላ ተደዋወልንና ወሬያችን የሚያጠነጥነው የተለያዩ ማህበራዊ ሁኔታዎች ላይ ዓለም ላይ እየሆኑ ስላሉት ለውጦች በተለይም ይሄ የዲጂታል ዘመን የፈጠራቸውን በጎ ዕድሎች እንዲሁም ስጋታችንን የመሳሰሉትን ነበር። በመሃል ሁለታችንም ያስተዋልነው አንድ ነገር ምናልባትም ብዙዎቻችሁ የሚያዘናችሁበት ወይም ወይ ጉድ ብላችሁ እጃችሁን ባፋችሁ የጫናችሁበት ይሄ እኛ ያነሳ ነው ወይንም ብዙ ጉዳይ ሊኖር ይችላል። በተለምዶ ስድብ በተለይ በሰል ካሉ ሰዎች መስማት የተለመደ አልነበረም። ፊት ለፊት ዝርጥርጥ አድርጎ መሳደብ በተለይ በትልልቆቻችን ሲሆን ደንገጥ ያደርጋል። መቼም ሶሻል ሚዲያን ለበጎ፣ ለማስተማር፣ ለማዝናናት፣ ለንግድ፣ ለመንፈሳዊ ነገሮችና ለብዙ መልካም ነገሮች የሚጠቀሙበት መኖራቸው ይበል የማይሰኝ ሆኖ በሁለት ጎራ ከፍሎ የሚሰዳደቡትን በእድሜያቸው መከበሪያ ላይ የደረሱትን ስናይ እናዝናለን። የሶሻል ሚዲያ ተሰዳዳቢዎች ሀይ የሚላቸው ጠፋ እኮ። ቤታቸውን ኑሯቸውን እያሳዩን እየበሉ እየጠጡ ቤታቸው ቁጭ ብለው ሞራል፣ ሃይማኖት፣ እድሜ ሳይከብዳቸው እንደፈለጉ የሆነን ሰው ስም እየጠሩ የሚያብጠለጥሉት ዓላማቸው በላይክና በሼር ከሚያገኙት ልቅምቃሚ ሳንቲም የዘለለ አለመሆኑ ያሳስባል። የሚያደርጓቸው በጎ ያልሆኑ ነገሮች ከነሱ አልፎ ሌሎች ወገኖችን ሊሰብር ፍሬያቸውን ሊያረግፍ እንደሚችል ማሰብ አለመቻል ያሳዝናል። ማህበረሰብ በጎ ነገር ሲያደርግ ማበረታታት ሲቻል እውቅና መስጠትም መሸለም ከጥንትም ያለና የሚገባ የመሆኑን ያህል ማህበረሰብ ሲያጠፋ ዘራፍ ልክ አይደለም ማለት መንቀፍ ሲልም አግባብ የሆነውን መንገድ ተከትሎ ያጠፋው ከስህተት እንዲመለስ ማድረግ ግድ ይላል፣ የሚገባም ነው። አሁን መረን እየለቀቀ የመጣ የሶሻል ሚዲያ ጉዳይ እንደ እናትም እንደ ዜጋም ያሳስበኛል። የ13 ዓመት ልጅ አለችኝ። በተለያየ ምክንያት ኮምፒውተርና ስልክ አልፎ አልፎ እንድትጠቀም እፈቅዳለሁ። ልጄ በትምህርቷ ጎበዝና ኃላፊነት የሚሰማት አይነት ብትሆንም ኦንላይን ላይ ያለውን መረንነት ሳስብ እንዴት እንደሚጨንቅ መግለጽ አልችልም። እነዚህን መረን የለቀቁ ሰዎች ሁሉም ላይ ያሉ። ልጆቻችን ባልጠነከረና ባልተዘጋጀ አይምሯቸው የማይሆን ነገር በአጋጣሚ ሊያዩ እንደሚችሉ ማሰብ እንዴት ከባድ አይሆን? ይሄ ከወላጅ ቁጥጥር ጋር የሚያያዝም አይደል። ነገሮች እየበዙ በመጡ ቁጥር የትም ካሉ ልጅ እጅ የማይገቡበት ሁኔታ አይኖርም። አንድ እዚሁ ማህበራዊ ሚዲያ ላይ ራሷን ብልቅ አርጋ በጣም አጸያፊ የሆኑ የወሲብ ወሬዎችን ፊቷን አጋልጣ የምታወራ ሴት ነበረች። ስልኳን አስቀምጣ ፈላጊ ትጋብዛለች። የሚገርመው ይቺ ሴት ከ25,000 በላይ ተከታይ ሲኖራት ከነዚህ መረን የለቀቁ ቪዲዮቿ አንዱ በ75,000 አካባቢ ሰዎች ተወዷል። አንድ ጸያፊ የሆነውን ቪዲዮዋን ብቻ ሳይ በ12.4 ሺህ ሰዎች ተወዶ 1562 ሰዎች ቪዲዮዋን ፌቨራይት ወይም ምርጫቸው አድርገውታል። 5752 ሰዎች ደግሞ ሼር አድርገውታል። አሁን ልጅቷ በቅርብ አካባቢ የበከለችውን በክላ በልበቀናዎችና በእግዚአብሔር እርዳታ ወደ ሃይማኖት ተመልሳ ሰላማዊ ኑሮ እየኖርኩ ነው ብላለች። ይሁን አሁንም አላስኖር የሚሉ የአሁኑን ማንነቷን መቀበል ያቃታቸው ሰዎች እኛን ያልሆነ ነገር ውስጥ ከተሽ ወዴት ነው የሚሉ ኮመንቶች ይነበባሉ። ጉድ እኮ ነው። ወዴት እየሄድን ነው? ሰዎች ማህበራዊ ሚዲያው ላይ ያየነውን ኮንቴንት ስንወድ የእውነት ከወደድ ነው ብቻ እንወደድ። ስድብ ለመጻፍ ለምን ይዘቱን እንወደዋለን? ለምንስ ለሌላው እናጋረዋለን? አሁን ለዚች ልጅ የተሰጡት አስተያየቶች የሚበዙ ስድብ ናቸው። ለመሳደብ ይዘቱን መውደድ ግዴታ እየመሰለን ይሆን? እባካችሁ ስንወድ ምክንያታዊ ነው። አንድ ነገር ልበልና ላብቅ። ማንኛውንም ፖለቲካዊ፣ ማህበራዊ፣ ኢኮኖሚ ይዘቶችን ስንወድ ለሌላው ስናካፍል አምነንበት ቢሆን ዝም ብለን በልምድ ባናረገው። እኛ ኃላፊነት ያለውን ነገር ስናረግ ለውጥ እናመጣለን። የሚበከለውን ሰው ቁጥር መቀነስ ቀላል አይመስላችሁ? ችግር እየፈጠረ ያለው እኔ የማረገው ነገር እኮ በቃ አንድ ነው ብለን የራሳችንን ድምፅ እንንቀዋለን። ድምፃችንን መናቃችን ልክ አይደለም። ለራሳችን፣ ለልጆቻችን ብሎም ለሀገራችን ጥንቃቄ የሞላው ውሳኔያችን ድምፃችን አሁን ለውጥ ያመጣል። አሁኑኑ ባይሆንም ለውጥ ያመጣል የሆነ ጊዜ ላይ። ስለዚህ አሁንም ደግሜ እላለሁ፣ ማህበራዊ ሚዲያ ላይ የምናየውን ነገር በኃላፊነት እንውደድ፣ በኃላፊነት እናጋራ። አመሰግናለሁ።